የሰው ልጅ ታሪክ በአዲስ መልክ የተጻፈ ያለበት የዓለም ጂኦፖለቲካዊ ሚዛን ወዳልታወቀ አቅጣጫ እያዘመመ ባለበት ወሳኝ ወቅት ላይ እንገኛለን። በሞስኮ ሰማይ ላይ የሚታየው ጭጋግ ተራ የአየር ሁኔታ ውጤት ሳይሆን የሁለቱ ሀያላን ሀገራት ቁጣና ፍጥጫ የፈጠረው የታፈነ ትንፋሽ መግለጫ ነበረ። በአሁኑ አስፈሪ ድባብ ውስጥ የአሜሪካው ግዙፍ የጦር አውሮፕላን ሲ-17 ግሎባስተር በሩሲያ አየር ክልል ውስጥ ሲንቀሳቀስ የታየበት ቅጽበት የዓለምን ትኩረት ወደ አንድ ነጥብ ሳበው። አውሮፕላኑ ተራ የጭነት መንኮራኩር ሳይሆን የአሜሪካን የደህንነት ቁንጮ የሲአይኤውን ዳይሬክተር ጆን ሊ ራትክሊፍን የታዘለ የዲፕሎማሲ ቦምብ ነበረ። ይህ ጉብኝት በሲአይኤ እና በቪላዲሚር ፑቲን መካከል የተደረገ የዓለምን የኃያል አሰላለፍ ለዘላለም ሊቀይር የሚችል ታሪካዊ ተፋጠጥ ነው። አሜሪካ የሲአይኤ ዳይሬክተሯን ወደ ሞስኮ ለመመለስ የመረጠችበት መንገድ ራሱ ትልቅ መልእክት ነበረው። አብዛኛውን ጊዜ የደህንነት መሪዎች በሚስጥርና በሚታዩ ትናንሽ አውሮፕላኖች የሚጓዙ ቢሆን፣ ራትክሊፍ ግን በግልጽ በሚታይና በራዳር በማያመልጥ ግዙፍ የጦር አውሮፕላኖች እንዲመጡ መደረጉ ሆን ተብሎ የተወሰነ የስነ ልቦና ጦርነት ነበረ። አውሮፕላኑ በሞስኮ አየር ማረፊያ ላይ ሲያርፍ የሩሲያ የደህንነት መዋቅር ውስጥ ትልቅ ድንጋጤ ተፈጥሮ ነበረ። ይህ እኛ እዚህ መተናል፣ እያየናችሁ ነው፣ እናም የሚገጥማችሁ ኃይል ይህንን ያህል ግዙፍ ነው የሚል የአሜሪካን የጡንቻ ማሳያ ነበረ። ራትክሊፍ ከአውሮፕላኑ ሲወርዱ በፊታቸው ላይ የሚታየው ቁርጠኝነት ለአስርት ዓመታት በቆየው የቀዘቃዛው ጦርነት ድባብ ውስጥ አዲስ ምዕራፍ የከፈተ ይመስል ነበረ። ዳይሬክተሩ ወደ ክሬምሊን ያመሩት ለመለመን ሳይሆን የመጨረሻውን ቀይ መስመር ለማስመር ነበረ። በዚያ ቅጽበት በዋሽንግተንና በሞስኮ መካከል ያለው ግንኙነት በፈትል ላይ የቆመ ያህል ቀጭን ሆኖ ነበረ። የራትክሊፍ ጉዞ ዋነኛ ዓላማ በኔቶ አባል ሀገራት ላይ የተደቀነውን የሩሲያ ስጋት ማርገብ ነበረ። ሩሲያ በባለስቲክ ሀገራት ሊቱዌኒያና ኢስቶኒያ ላይ የምታደርገው እንቅስቃሴና የምትሰነዝረው የዛቻ ንግግር አሜሪካን ወደማይታገስ ቁጣ ውስጥ ከተውታል። ራትክሊፍ ወደ ሞስኮ ከመምጣታቸው በፊት በላቲቭ ዋና ከተማ ሪጋ ላይ ማቆማቸው አሜሪካ ለባላስቲክ አገራት ያላትን ታማኝነት በተግባር ለማሳየት ነበረ። በሞስኮ በነበረው ስብሰባ ራትክሊፍ ለሩሲያ የደህንነት መሪዎች በግልጽ የነገረቻቸው ጉዳይ ቢኖር በኔቶ አባል ሀገራት ላይ የሚሰነዘሩ ማንኛውም ጥቃት አሜሪካን በቀጥታ ወደ ጦርነት እንደማስገባት ነው። ፑቲን የኔቶን አንቀጽ 5 ለመፈተን የሚደረጉትን ሙከራ በአስቸኳይ እንዲያቆሙ፣ ካልሆነ ግን ዋሽንግተን መመጣጠን የሌለው የተባለ የኃይል እርምጃ ለመውሰድ ዝግጁ መሆኗን ገልጸዋል። ዲፕሎማሲያዊ ቃላት ቢሸፈንም ይዘቱ ግን ሞስኮን አመድ እናደርጋለን በሚል አስፈሪ ቃና ነበረው። ሌላው በዚህ ተፋጥጥ ውስጥ ትልቅ ቦታ የነበረው የመካከለኛው ምስራቅ ጉዳይ ነው። ሩሲያ ከኢራን ጋር የመሰረተችው ወታደራዊና ስትራቴጂካዊ ጥምረት በተለይም በሆርሙዝ የባህር ወሽመጥ ላይ የፈጠረው ውጥረት አሜሪካን ክፉኛ አበሳጭቷል። ራትክሊፍ ለሩሲያ የስለላ መሪዎች በሰጡት መረጃ ኢራን የባህር ወሽመጡን ለመዝጋት የምታደርገውን ሙከራ ሩሲያ ካልገታች አሜሪካ በሩሲያ ላይ እስካሁን ታይቶ የማይታወቅ የኢኮኖሚና የወታደራዊ ጫና እንደምትፈጥር አስረድተዋል። የሆርሙዝ ወሽመጥ ለዓለም ንግድ ክፍት መሆን አለበት። ይህ ካልሆነ ግን ዋጋ የምትከፍለው ኢራን ብቻ ሳትሆን ጀርባዋን የደገፈችው ሩሲያዋን ጭምር ናት የሚለው የራትክሊፍ ንግግር በክሬምሊን ባለስልጣናት ዘንድ ትልቅ ድንጋጤ ፈጥሯል። አሜሪካ የኢራን የኒኩለር እንቅስቃሴና የባህር ላይ ትንኮሳን ለመግታት ቆራጥ መሆኗን ለፑቲን ቀኝ እጅ ለሆኑት ለናሪሽኪያን በዝርዝር አስረድተዋል። በጣም የሚያስገርመው የዚህ ጉብኝት አካል ደግሞ ከዩክሬን ጋር ከተያያዘ ድራማ ነው። ራትክሊፍ ሞስኮ በነበሩበት ወቅት ዋሽንግተን ለዩክሬን ፕሬዝዳንትና ለጦር አዛዦች ጥብቅ ትዕዛዝ አስተላልፈው ነበረ። የሲአይኤው ዳይሬክተር ሞስኮ ውስጥ በነበሩባቸው ቀናት ዩክሬን በሩሲያ ከተሞች ላይ የምታደርገውን ማንኛውም አይነት የሚሳይልና የድሮን ጥቃት እንድታቆም ተጠይቃ ነበረ። ይህ ኦፕሬሽናል ዲኮንፍሌክሽን
ኦፕሬሽናል ዲኮንፍሌክሽን የተባለው ስልት የአሜሪካ ለዚህ ጉብኝት የሰጠችውን ከፍተኛ ዋጋ ያሳያል። ዋሽንግተን ለራትክሊፍ ደህንነት ብቻ ሳይሆን ከሩሲያ ጋር ለምታደርገው ከፍተኛ ድርድር ምቹ ሁኔታ ለመፍጠር ስትል ጦርነቱን ለጥቂት ሰዓታት ለማቆም መገደዷ በሲአይኤ እና በክሬምሊን መካከል ያለውን ፍጥጫ ምን ያህል ጥልቅና አሳሳቢ እንደሆነ ያረጋግጣል። ይህ ለዓለም ትልቅ ትምህርት የሰጠ ክስተት ነው። ሀያላን ሲነጋገሩ በጦሩ ሜዳ ያለው ጩኸት እንኳ ጸጥ እንዲል ይደረጋል። ምንም እንኳን የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ራትክሊፍ ከፑቲን ጋር አልተገናኙም ቢሉም ሁለቱም ሰዎች መካከል የነበረው መንፈሳዊና ስልታዊ ተፋጦ ግን በክፍሉ ውስጥ በግልጽ ይታይ ነበረ። ራትክሊፍ ያመጡት መልእክት በቀጥታ ለፑቲን የተዘጋጀ ነበረ። ፑቲን በአካል ባይገኙም በቢሮአቸው ውስጥ ሆነው እያንዳንዱን የራትክሊፍን ቃል በደቂቃ ልዩነት እንደሚሰሙ። ራትክሊፍ በሩሲያ ምድር ላይ ቆመው የሩሲያን የደህንነት መዋቅር ከፍተኛና አሜሪካ ምን ያህል መረጃ እንዳላት ማሳየታቸው ለፑቲን ትልቅ ራስ ምታት ነበረ። በተለይም የሩሲያን የጅምላ ጨራሽ መሳሪያዎች እንቅስቃሴ አሜሪካ በቅርብ እንደምትከታተልና ማንኛውም አይነት የኒኩለር ሙከራ ቢደረግ አሜሪካ ምላሽ ለመስጠት ዝግጁ መሆኗን መግለጻቸው ፑቲን የያዙትን የኒኩለር ማስፈራሪያ ካርድ ዋጋ እንዳያጣ አድርጎታል። ይህ ጉብኝት ለምን በውጭ ጉዳይ ሚኒስቴር ሳይሆን በሲአይ ዳይሬክተሩ ተደረገ የሚለው ጥያቄ የ2026ቱን ዓለም አቀፍ ግንኙነት ይገልጻል። ባህላዊ ዲፕሎማሲ በከሸፈበትና በሁለቱ አገራት መካከል ያለው እምነት ዜሮ በገባበት በዚህ ወቅት በስለላ ድርጅቶች መካከል የሚደረግ ቀጥተኛ ንግግር ብቸኛው አማራጭ ሆኗል። ሲአይኤ እና የሩሲያ ኤስቪአር በሚስጥራዊው ዓለም ውስጥ የራሳቸው የሆነ ቋንቋ አላቸው። ራትክሊፍ ይህንን ቋንቋ በመጠቀም ለሩሲያ የነገሯት ነገር ቢኖር እኛ እርስ በርስ መነጋገር የምንችለው በሐቅና በኃይል ብቻ ነው የሚል ነበረ። ከዚህ ቀደም በ2025 የተደረገው የእስረኞች ልውውጥ ለዚህ ግንኙነት መሰረት ቢሆን የ2026ቱ ግንኙነት ግን ከዚህ ያለፈና ያለምን የደህንነት የሚወስን ነው። ራትክሊፍ በሞስኮ ቆይታቸው ሩሲያ በምዕራባውያን ሀገራት ውስጥ የምታካሄደውን የሳይበር ጥቃት፣ የውስጥ ብጥብጥና የመቀስቀስ ስራ በአስቸኳይ እንድታቆም ጠይቀዋል። ካልሆነ ግን አሜሪካ የሩሲያን ዲጂታል መሰረተ ልማት ሽባ የሚያደርግ እርምጃ እንደምትወስድ አስጠንቅቀዋል። በክሬምሊን ቅጥር ግቢ ውስጥ በሚገኝ አንድ ምስጢራዊ ስብሰባ አዳራሽ ውስጥ አየሩ እጅግ የቀዘቀዘና በጭንቀት የተሞላ ነበረ። በአንድ በኩል የዘመናዊ ዓለም የስለላ መረብ ቁንጮ የሆኑት ጆን ሊ ራትክሊፍ ተቀምጠዋል። በሌላ በኩል ደግሞ የሩሲያ የውጭ መረጃ አገልግሎት ኤስቪአር መሪ ሰርጊ ናሪሽኪን በመካከለኛው ያለውን የማሆጋኒ ጠረጴዛ ተራ የቤት ዕቃ ሳይሆን የሁለት ሀያላን ሀገራት ቅራኔና የዓለም የደህንነት ስጋት ያረፈበት መድረክ ነበረ። ራትክሊፍ ለናሪሽኪን ያቀረቡት መረጃ በሳተላይት ምስሎችና በድምፅ የተቀረጹ የስለላ ውጤቶች የታጀበ ነበረ። ይህ መረጃ በሩሲያ በሚስጥር በኔቶ ድንበሮች ላይ እያደረገች ያለውን የጦር ዝግጅት እርግፍ አድርጎ የሚያሳይ ነበረ። ድርድሩ ወደ መካከለኛው ምስራቅ ሲዞር ትኩሳት ይበልጥ ጨመረ። ራትክሊፍ ለናሪሽኪን ያሳዩት ሌላው መረጃ ኢራን ከሩሲያ በምታገኘው የቴክኖሎጂ ድጋፍ የሆርሙዝ የባህር ወሽመጥን ለመዝጋት እያደረገች ያለውን ሴራ የሚመራው ዳይሬክተር በግልጽ እንደተናገሩት አሜሪካ የዓለም የንግድ መስመር እንዲዘጋ አትፈቅድም። ሩሲያ ለኢራን የምታደርገውን ወታደራዊ ድጋፍ ካላቆመች አሜሪካ በሩሲያ የኢኮኖሚ መዋቅር ላይ የሞት ድብደባ የምታደርስባቸውን አዳዲስ ማዕቀቦችና እርምጃዎች ይፋ እንደምታደርግ አስረግጠው ገልጸዋል።